በመሀላችን ብዙ ነገር ተፈጥሮ ይችላል፣ ግን እኔ ነኝ እሺ ያበላሽሁት። ይቅርታ አሁን ዳኒ በእግዚአብሔር ይቅርታሽ ምን ይፈልጋል? ይቅርታ ዞር በይ እንዴ! ማለት ተረጋጊ፣ ተረጋጊ እንዴ! አንቺ ተረጋጊ እንዴ! ጭራሽ ነሽ አንቺ ማነሽ? አንቺ ማነሽ? እንዴት ማነሽ? እንዴት ማነሽ? ማን እንደሆነ ታውቂያለሽ? መቼ መጣ ትዳርሽ ነው እንደምንመስልሽ? እኔ እዚህ ቁጭ ብዬ ትንበረከኪያለሽ? ኢትስ ኦኬ በቃ ተረጋጊ። ድሮ ነበር ያጠፋሽው። በቃ ተረጋጊ። ችግር የለውም። ዝም ስል ስርዓት ስላለኝ ነው ዝም ያልኩት። ተረጋጊ። ይሄ ስርዓትሽማ በጣም እኮ ማንም ሰው ነው እንትን ያለው። በቃ ዞር በይና እናውራበት። አልልም፣ በመሀላችን መግባት አልልም። በቃ ጽጌ ማስተካከል የነበረብሽ ድሮ ነው። አሁን እኔ ያለው እኔ መጥቻለሁ። እሱ የኔ ነው። ቀለበት አድርጌያለሁ። እንዴ ሌላ ልትይ የምችው ነገሮች የሉም አይደል? በቃ ህይወቴን አትበጥብጪው። ያባ ማንሽ አንቺ መቼ መጥተሽ ነው የዳኒ ህይወት ውስጥ የገባሽው? እሱ አይመለከትሽም። መቼ ነው ህይወት የሆንሽው? አንቺ አይመለከትሽም። አንቺ ማታውቂው ብዙ ታሪክ አለን እኔና እሱ። ማናማ? አሁን እሱ የኔ ብቻ ነው። እንዴ ምንድነው ማለት? ምንድነው ያደርጋችሁ አላችሁ? ማውራት ማልሽ መስሎሽ ነው? ዳኒ ዝም አስብላችሁ። ዳኒ ምን ቀረኝና ልጅ ልምጣ? ምን ቀረኝ ብዬ ልምጣ? ተረጋጊ። አሁን በቃ እዚህ ጋር ተረጋጊ። ዳኒን ማውራት ከፈለግሽ ብቻውን ቅጠር። በቃ ብቻውን ነው እኮ የቀጠርኩት። ሜሪ እናንተ ናችሁ የመጣችሁት። እኛ አንቺ ስለምናስፈልግ ነው የመጣነው። የመጣነው አንቺ እንዳለሽ አውቀን አይደለም፣ እየነገርኩሽ ነው። ሌላ ቦታ